ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቻናል ቤተሰቦች እንደምን አላችሁ? አለው እግዚአብሔር ይመስገን። እግዚአብሔር ሰላም ከሁላችን ጋር ይሁን። እንኳን አደረሳችሁ አደረሰን። ሐምሌ 25 ተዘክሮ ታስቦ የሚውል ቅዱሳን ሰማዕታት፣ ጻድቃን፣ ሐዋርያት በረከታቸው ረድኤታቸው ይደረብን። ቅዱስ መርቆሬዎስ። የቅዱስ መርቆሬዎስ ወላጆቹ አስሊጥ ከምትባል አገር ቢሆኑም እርሱ ግን ተወልዶ ያደገው በሮም ከተማ ነው። አያቱና አባቱ ስራቸው አውሬ ማደን ስለነበረ አንድ ቀን እንደ ልማዳቸው አውሬ ሲያድኑ ከገጸ ከለባት ወገን የሆኑ ሁለት ወንዶች አግኝተዋቸው የመርቆሬዎስን አያት በሉት። አባቱም ሊበሉት ስል የታዘዘ መልአክ ከለከላቸው። ዙሪያቸውን በእሳት አጥሮ ከባቸው። እነርሱም በተቸገሩ ጊዜ ለመርቆሬዎስ አባት ሰገዱለት። በዚያን ጊዜ እግዚአብሔር ፍጥረታቸውን ወደ ገረምነት ለመጠውና እንደ በጎች የዋሆች ሆነው አብረውት ወደ መንደር ገቡ። ከዚህም በኋላ ቅዱስ መርቆሬዎስ ተወለደና ስሙ ፊሉፓደር ተባለ። የውሻው መልክ ያላቸው በእርሱ ዘንድ ብዙ ዘመናት ኖሩ። ከዚህም በኋላ ክርስቲያኖች ሆኑ። የቅዱስ መርቆሬዎስ ወላጆች አስቀድመው አረማውያን ነበሩና የክርስትና ጥምቀት በጸጋ ተቀብሎ አባቱ ኖህ እናቱ ታቦት ብለው ሰየማቸው። ቀድሞ ፊሉፓደር የነበረው ስሙ ተለውጦ መርቆሬዎስ ተባለ። መርቆሬዎስ ማለት የአብ ወዳጅ ማለት ነው። ዳግመኛም የኢየሱስ ክርስቶስ አገልጋይ ማለት ነው። የውሻ መልክ ያላቸው ግን መልአኩ በተገለጠላቸው ጊዜ እንደነገራቸው ለቅዱስ መርቆሬዎስ አባት የሚታዘዙና የሚያገለግሉ ሆኑ። መጽሐፈ ስንክሳር ዘወርኀ ኅዳር ገጽ። የንጉሱ የመርቆሬዎስ አባትና የውሻው መልክ ያላቸውን ዜናቸው ሲሰማ ወታደሮቹን ልኮ በፊቱ አቆማቸው። እግዚአብሔርም የቀደመው ፍጥረታቸው መልሶላቸው አራዊት አደረጓቸውና ንጉስን እጅግ አስፈሩት። ንጉስም የቅዱስ መርቆሬዎስ አባት የአራዊት ተፈጥሯቸው ያርቅለት ዘንድ ለምነው የቅዱስ መርቆሬዎስ አባት በለመነ ጊዜ ፍጥረታቸው መልሷቸው ገርሟቸው ሆነ። ንጉሱም የመርቆሬዎስን አባት ገዢና የሰራዊት አለቃ አድርጎ ሾመ። የውሻው ፊት ያላቸው አብረው ያገለገሉ ስለነበረ ሁሉም ይፈራው ነበር። ንጉሱም የመርቆሬዎስ አባት ወደ ጦርነት ከላካቸው በኋላ ሳይመለስ ስለቀረ ሚስቱም ሊያጋባት አሰበ። የመርቆሬዎስ አባትም የመርዶሳውያን አገሮች ሁሉ ገዢ በነበረ ጊዜ ተይዞ ቢማረክም ገዢው ክርስቲያን መሆኑን አይቶ አከበረው። ቆይቶም በሀገሩ ላይ ሾሞ ሚስቱም ጠፍታ ከሀገሯ ወጥታ ሄዳ ስለነበረ ከባሏ ተገናኝተው በዚያ መኖር ጀመሩ። መርቆሬዎስም አባቱና እናቱ ከሞቱ በኋላ ንጉሱ በአባቱ ፋንታ በመርዶሳውያን አገር ላይ ሾመው። መርቆሬዎስ መኳንንት በተሾመበት ጊዜ ከገጸ ከለባቱ አብሮት ነበር። ለመዋጋትም በወጣ ጊዜ የቀደሙ የአራዊት የሆኑ ተፈጥሮአውያን እግዚአብሔር ይመልስለት ስለነበረ ማንም አይቃወሙም
ነበር። ለቅዱስ መርቆሬዎስ ታላቅ የድል አድራጊነት ኃይል ተሰጠውና ዜናው በሁሉም አገር ተሰማ። በሮም አገር ጣዖትን የሚያመልኩ ዳኪዮስ የተባለው ንጉስ የበርበር ሰዎች ጋር ጦርነት ሲገጥም በወጣ ጊዜ እጅግ ሲበዙበት ፈራ። ቅዱስ መርቆሬዎስ በጦር መካከል የተሳለ ሰይፍ የያዘ የእግዚአብሔር መልአክ ስላየው ንጉሱንም እግዚአብሔር ያጠፋቸዋል አትፍራ አለው። መልአኩም ሰይፍ ለቅዱስ መርቆሬዎስ ሰጠው እና ጦርነቱ ድል ባደረገ ጊዜ እግዚአብሔር አሰበው አለው። ጦርነቱም ድል አድርጎ ሲጨርስም መልአኩም ድጋሚ ተገልጦለት ለምን የፈጣሪ ስም መጥራት ረሳህ አለው። ከጦርነቱም በኋላ ንጉሱ ዳኪዮስን ለጦርነቱ እጣ በማሳረግ በዓል አደረገ። ቅዱስ መርቆሬዎስም በዚህ ስላልተገኘም ለጣዖታቱ እጣን በማሳረጉ እንዳልተባበረ ንጉሱ ሲያውቀው መልእክተኞችም ልኮ አስመጣው። ንጉሱም ከኔ ጋር ለምን አታጥንም ባለው ጊዜ ቅዱስ መርቆሬዎስ ትጥቁንና ልብሱንም አውልቆ ከወረወረለት በኋላ ክብር ይግባውና አምላኬ ኢየሱስ ክርስቶስ ፈጽሞ አልክድም፣ ለረከሰ ጣዖቶችም አልሰግድም አለው። ንጉሱም ተናዶ ልዩ በሆነ ስቃዮች እጅግ አሰቃየው። ንጉሱም ስለ መርቆሬዎስ ብለው የሀገሩ ሰዎች እንዳይነሱበት ፈርቶ በብረት ችንካሮች የቀጰዶቅያና የኢስያ ክፍል ወደ ሆነችው ወደ ቄሳሪያ ከደብዳቤ ጋር ላከው። በዚያ እጅግ አሰቃዩት። በኋላም ንጉሱ ዳኪዮስ እንዳዘዙት ህዳር 25 ቀን አንገቱን በሰይፍ ቆረጡት እና የሰማዕትነት ተጋድሎውን ፈጸመ። የህይወቱንም አክሊል ተቀዳጀ። በዓለም ሁሉ አብያተ ክርስቲያን ታነጹለት። የእግዚአብሔርም ድንቅ የሆኑ ታምራትን በቅዱስ መርቆሬዎስ ስም አደረገ። ከብዙዎች ታምራት አንዱ የቄሳሪያው ሊቀ ጳጳስ ባስልዮስ ረድቶ ከሃዲው ሉሊያኖስን የገደለበት ነው። ሉሊያኖስ ንጉስ የክብር ባለቤት ጌታችን ክዶ ጣዖት ማምለክ ክርስቲያኖችን ማሰቃየት ጀመረ። የቄሳሪያውን ሊቀ ጳጳስ ባስልዮስ አስተምረው ልመልሰው ወደ ንጉሱ ቢመጣ ክብር ይግባው እና ሉሊያኖስ ጌታችንን ሰድቦ ባስልዮስንም አሰረው። ባስልዮስ በእስር ቤት ሳለ በቅዱስ መርቆሬዎስ ስዕል ፊት ጸለየ። ስዕሉም ወዲያው ተሰወረው። ያን ጊዜ ወደ ከሃዲው ንጉሱ ሉሊያኖስ ዘንድ ሄዶ በጦር ወግቶ ገደለውና ወዲያውም ወደ ቦታው ተመልሶ ከጦሩም አንገት ደም ይንጠባጠብ ነበር። ቅዱስ ባስልዮስ ከሃዲው ንጉስ እንደገደለው አውቆ የክርስቶስ ምስክር ጌታዬ ሆይ የእውነት ጸር የሆነው ሉሊያኖስን ገደልከው አለው። ስዕሉንም ያን ጊዜ አዎ እንደሚል ራሱ ዘንበል አደረገ። ቅዱስ ባስልዮስን ደስ ብሎት እግዚአብሔርን አመሰገነ። ሌላው ሰማዕት ቅዱስ መርቆሬዎስ በተአምሩ ከእስልምና እምነት መልሶ ክርስቲያን ያደረገው አንድ እስላም ሰው አለ። ይኸውም የቅዱስ መርቆሬዎስ ቤተ ክርስቲያኑ በተሰራበት በምስር አገር የሚኖር ከመሳፍንት ወገን የሆነ ወጣት ነበር። ከብዙ ሰዎች ጋር ሆኖ ወደ መሐመድ መቃብር ለመሄድ እንዳሰበ ለአባቱ ሲነግረው ስንቅ ሰንቀው በሰላም ወደ መካ መዲና ሸኙት። መካ ደርሶም ስራቸውን ፈጽመው ወደ ቤታቸው እየተመለሱ 7 ቀን ተጓዙ። በሌሊትም ሲጓዙ ስጋዊ ግዳጅ ያ እስላም ወጣት ከግመል ላይ ወርዶ ለመጸዳዳት ዘወር አለው። እርሱም አብሯቸው የሚጓዝ መስሏቸው ስለነበረ ባልንጀሮቹም በበረሃው
ውስጥ ትተው ሄዱ። እርሱም ወዴት እንደሚሄድ ስላላወቀ አራዊት እንዳይበሉት ፈርቶ እጅግ ደነገጠ። በዚያን ጊዜ በምስር አገር በአባቱ ቤት አቅራቢ ያለች የሰማዕቱ የቅዱስ መርቆሬዎስ ቤተ ክርስቲያን አስታውሶ በልቡ ቅዱስ መርቆሬዎስን እንዲያድነው በመለመን ተሳለ። ወዲያውም ቅዱስ መርቆሬዎስ በፈረሱ ተቀምጦ ወደ እርሱ መጣና ከወዴት ነህ? ከዚህ በረሃ ውስጥ እንዴት ጠፋ? አለው። ወጣቱ እስላምም የሆነው ነገረው። ቅዱስ መርቆሬዎስና በኋላ በፈረሱ ላይ ተፈናጠጥ አለውና በአየር ላይ እየበረረ በምስር አገር ወዳለች የቅዱስ መርቆሬዎስ ቤተ ክርስቲያን ውስጥ እንደ ዓይን ጥቅሳ አደረሰው። እንደ ተዘጋጀ በውስጧም አስገባውና ከእርሱ ተሰወረው። ይህ ወጣት በኋላ አምኖ ተጠምቆ ብዙ ሰማዕትነት ተቀብሎ ገዳሙን ገብቶ ብዙ ተጋድሎ ከተጋደለ በኋላ እንደገና ወደ አገሩ ተመልሶ ብዙዎች ወደ ክርስትና መለሰ። የሰማዕቱ ቅዱስ መርቆሬዎስ አማላጅነት ተራዳኢነት አይለየን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ለመስቀሉ ክብር። ዲጂታል ቃልዎት ያሰማልን። የጻፉልን ሰንበት ትምህርት ቤት